እንዴ ምን ሆናችሁ ሁለታችሁ እንደነገጣችሁ? የሚያስደስት እንጂ የሚያስከፋ ነገር እኮ አልነገርኳችሁ። አባቴ ወዴት እየሄድክ ነው? ማረፍ አለብኝ። ግሩሜ አንተስ? ግሩሜ ምንድነው የተፈጠረ ችግር አለ እንዴ? አባቴ ምን ነው ደስ ያላለ ነገር አለ? በነገርኩ ዜና አልተደሰትክም እንዴ? ብቻዬን መሆን ፈልጋለሁ። እንዴ እኔን መሰለ እናት በተጨማሪም ደግሞ እሺን የመሰለች ምርጥ እናት አግኝተማ ብቸኝነትማ አይሰማህም። እየቀለድኩ አይደለ? እኔም አልቀለድኩም ግሩሜ። ይልቅ ተነስና ደስታችንን አጣጥመን ልጅን ለምን አሰሙኝም? ብቻዬን መሆን ፈልጋለሁ አልኳችሁ አይደል እንዴ? በቃ ተይውተኛ። አዝናለሁ ግሩሜ። ከመሬት ተነስተ መናደድ ሳያንስ እኔ እናትን በዚህ ልክ ትናገራለህ ብዬ በፍጹም አስቤ አላውቅም። ግሩሜ ደህና ደር። ቆይ ምንድነው በዚህ ልክ እንደዚህ መሆን? ቆይ አንዳች ነገር እያሰብኩ ነው። ቆይ ዝም በይ አትረብሽኝ። ኧረ እባክህ ጭራሽ እንደዚህ ትናገራለህ? ምንድነው ሁላችሁም እንደዚህ እንደ ህፃን ልጅ አስኮርፎ የበተናችሁ? እሱን አላውቅም። እኔ ግን ብቻዬን መሆንና ማሰብ ፈልጌ ነው። እሱም እንዳንተ ነው ስሜቱ። ያልገባኝ ነገር ካለ አስረዱኝ። የሁለታችንም እንደዚህ መሆን አጋጣሚ ነው ብለሽ ውሰጂው። ኧረ አጋጣሚ ነው ብዬ ልውሰደው? እባክሽ ተስፋ አይኔን እያየ እንድታወራኝ እፈልጋለሁ። አይንሽን አየሁትም አላየሁትም ግን አሁን ምንም ምነግርሽ ነገር የለም። እኛ ሴቶች የማይገባን እናንተ ወንዶችን የሚገባችሁ ድንገት የቀየራችሁ ነገር ምንድነው? እስቲ ንገረኝ። በቃ በተራ ነገር ራስሽን አታስጨንቂ። ኧረ እባክህ ጭራሽ ይሄን ነገር እንደ ተራ ነገር ታይዋለህ ወይ? እውነቱን ትናገራለህ፣ አለበለዚያ ደግሞ የሚደርሰውን ነገር ራሱ ትፈታዋለህ። ምንድነው? እጮሃለሁ ብትይ ይሄን ቢላ ጉሮሮሽ ላይ ሰንክቸው ያንቺም ህይወት የኔው ጭንቀት ያበቃል። እሺ ምንድነው የምትፈልገው? አንቺ ልጠይቅሽ እንጂ ቆይ ከኔ ምንድነው የምትፈልጊው? ከቤተሰቤ ምንድነው የምትፈልጊው? እሺ ልቀቀኝና እናውራ። ያልተጠየቅሽውን አትቀባጥሪ። እሺ ምን እንደፈለግክ ንገረኝ። ለምን ታስጨንቀኛለህ? ለምንድን ነው ያረገዝሽው? ምንድነው የምታወራው? እንዳረገዝሽ አውቃለሁ። ይኸውልሽ የቤተሰቤን ህይወት አመሰቃቀላለሁ ብለሽ አስበሽ ከሆነ ቀደም ያንቺን ህይወት ነው ማመሰቃቀለው። ከዚህ በላይ የምቀልድብኝ ከሆነ ግን ጮኬ ብገለኝ እመርጣለሁ። ይኸውልሽ
ጊዜ ወስጄ አንዳች ነገር እስካደርግ ድረስ አርፈሽ ትቀመጫለሽ። አይ ካልሽ ግን ጓዝሽን ጠቅልለሽ ወደ መጣሽበት ትሄጃለሽ። እየጠበቅኩኝ። ቆይ ለምንድን ነው ቀላሉ ነገር እንደዚህ ለምን እንደምታካብጂው አልገባኝም። ላንተ ነው ቀላል የሆነው፣ እኔ ግን በብዙ ነገር የተረጎምኩት ከባድ ነው። ከተረጎምሻቸው መካከል አንድ ይሆናል ብለሽ ማሰብ ትችያለሽ። ለእኔ ግን ትንሽ መጠነኛ ድብርት ነው። ተስፋ፣ ድብርት ድንገት አይፈጠርም። ከኔ ጋር መጣላት የማትፈልግ ከሆነ እውነቱን ንገረኝ። በቃ ቢሮ እያረፈድ ነው፣ ቶሎ ቶሎ እንራመድ። ተስፋ፣ እንደ ህፃን ልጅ ልታታለኝ አትሞክር። አይደለም ቢሮ መርፈድ መቅረትም ይችላል። ቆይ ይሄሽ ማርገስ ስሰማ ለምንድን ነው እንደዛ የደነገጥከው? እኔ ለምን ደነግጣለሁ? አሁንም ደንግጠሃል። ምን ችግር ኖሮ ነው የደነገጥከው? በቃ እኔ ለግሩሜ ስለማስብ ነው የደነገጥኩት። ለግሩሜ ማሰብ እኮ ጥሩ ነው። ታዲያ እርግዝናውን ስሰማ እንደዛ ያስደነገጠ ምንድን ነው? ሁለት ነገሮች አስጨንቀውኝ ስለነበረ። ምንና ምን? አንደኛ የሺ ከልጃችን ጋር የፍቅር ግንኙነት እንጂ ያደገ ግንኙነት አልነበራትም። እና ደግሞ በቃ የግሩሜን መኩረፋየውና ምናልባት ልጅቷ ከሌላ ሰው ያረገዘች ይሆናል ብዬ አሰብኩኝ። በቃ ተው ተስፋ አትዋሽ። ከግሩሜ በፊት አኩርፈ እንዴት ካውቃለሁ? በዛ ላይ ደግሞ ከሌላ አረገዘች የሚለው ቀሽ ምክንያት ደስ አይልም። ልክ ነሽ፣ ግን በቃ ክብሬ ሲነካ ነው። በክብሬ ሲመጡ ደግሞ እንደማልወድ አንቺም ታውቂያለሽ። የእሷ ማርገዝ ያንተን ክብር በምን መልኩ ነው የሚጎዳው? ሳይጋቡ እኮ ነው ያረገዘችው። ነገ የተስፋ ልጅ ዲቃላ አስወለደ መባሉ ይቀራል? እውነት ይህ ብቻ ነው ያስደነገጠህና ያስጨነቀህ ነገር? አዎ፣ ይኸው ከፊትሽ ነጠለኝ። ጥሩ በቃ እንደዛ ከሆነ ተረጋጋ። ለሁሉም ነገር እኔ መፍትሄ እፈጥራለሁ። ምን ልጁን እንድታስወርደው? በስመ አብ! ምንድነው የምታወራው ተስፋ? ሌላው ቢቀር ስለ ልጅቷ ህይወት አታስብም? እና ቆይ ምን መፍትሄ አለ? ተስፋ፣ የክብር ጥያቄ እኮ ልክ ነው። ለኛ ክብር ብቻ ሳይሆን ለሷም ክብር እኮ ነው መጨነቅ ያለብን። ስለዚህ ደግሞ እርግዝናው ሳይገፋ መጠነኛ ፕሮግራም አዘጋጅተን እወቁሉ እናዘጋጃለን። ሊጋቡ? የክብርን ጥያቄ የሚመልሰው ጋብቻ አይደል? አላውቅም፣ ግራ የገባው ነገር። ግሩሜ፣ እንደዚህ ሀሳብና ጭንቀት ውስጥ የከተተህን ነገር በኋላ ታውራኛለህ። አሁን ግን ተነስተህ ቁርስ መብላት አለብህ። የሺ በቃ ተይኝ እባክሽ ተይኝ። እንዴ ምን ማለት ነው ተይኝ ማለት ግሩሜ? ይሄን ማስረዳበት አቅምም ፍላጎቱም የለኝም። እንዳላዝንበት ግሩሜ፣ ተይኝ ማለት በምን ምክንያት? ተይኝ ማለት እርሺኝ ማለት ነው። የፈጠርሽብኝ ቁስል ላይ እንጨት አትስደጅብኝ። ጭራሽ ቁስል ፈጣሪዋ ምን ነኝ? እንዴት እንዴ? ቆይ ለምን እሺ ብለሽ አትተኝም? ግሩሜ፣ በጣም ወድሃለሁ። በቀላሉ ልተውህ አልችልም። እንደዚህ እንቆቅልሽ ስትሆንብኝ ግን ታናደኛለህ። ጭራሽ የምትናደጂው አንቺ ሆንሽ። ጅራፍ ራሱን ገርፎ ራሱ ይጮሃል አሉ። እንግዲህ ሆንከውን ተናገር ግሩሜ። ይኸውልሽ እሺ ባለጌ ነሽ፣ ግን እንደዛም ሆኖ ልጣላሽ አልችልም። ምን? አንተ ነህ ይሄን የምትናገረው? አዎ እኔ ነኝ። እንግዲያውስ ለንግግር ስርዓት አበጅለት። ስርዓት የት የምታውቂው ነው? ምን እያደረግክ ነው? እየጠጣ ስፈልግ ብቻ ነው መጠጥ አልጠጣም ብለህ ቃል የምትገባው? ከዛ ደግሞ ተደብቀህ ትጠጣለህ? ምን አገባሽ? ትሰሚኛለሽ? ከዚህ በኋላ የኔ ህይወት የኔ ነው፣ አንቺን አይመለከትሽ። ምን አይነት ቆሻሻ ነገር ነው የምትናገረው? ቆሻሻ? የሺ ቆሻሻ ማለት ቃሉን የማያከብር ሰው ማለት ነው። እንግዲያውስ እንደዛ ከሆነ ቃልን ያላከበርከው አንተ ነህ እየጠጣ የተገኘኸው። ደግ አደረኩ።
ምንድነው እንደ ህፃን የተነሳ የምታኮርፈው? መናገር የፈለግከው ለምን በግልጽ አትናገርም? ምንም የምናገር ነገር የለም። እንግዲያስ ገደል መግባት ትችላለህ። እሺ ነገሮችን ለመፍታት ከውይይት ይልቅ ኩርፊያ የሚያስቀድም ሲወደድኩ አይመስለኝም ነበር። ሰላም እና ልትሄጂ ነው? እዚህ ቤት የምቀመጥበት ብቸኛ ምክንያት አንተ ነበርክ። ያም ምክንያት ተሰብሯል። እኔን ጎርተሽ የምትሄጂው ተጨማሪ እንዳልጎዳ ነው ወይስ የራስሽ መጥፎ ቅሌት እንዳይታወቅ? የምታወራውን ነገር ወቅ። እኔ ምንም ያደረኩት ነገር የለም። ለምን መውደድ እንደማትች ነገርሽ? ማለት አላገባም ካንተ መውደድ አልፈልግም ማለት እየቻልሽ በውሸት ለውሸት መደረቡ ለምን አስፈለገ? ስለምን ነው የምታወራው? ከሌላ ማርገዝሽ ለምን አስፈለገ? ማን ያረገዘው? እኔ በጣም ጨንቆኛል። ስማዩ ራቤ ከቆየ ቆይቷል፣ ግን ደግሞ ከማዬ ጋር ወደዚህ ወደዛ እያልኩኝ ትኩረት አልሰጠሁትም ነበር። አሁንም ቢሆን እንዳረገዝኩኝ አላምንም። ቼክ ላድርግና እደውልልሻለሁ። ፕሊዝ ጸልይልኝ። ድሩሜ እንዳረገዝኩ አላምንም፣ ግን ላንተ ስል ለመመርመር ወስኛለሁ። ልክ ነሽ። ራስን መመርመር ጥሩ ነው። ራስን ማየት ተገቢ ነው። ግን ቆይ እንዴት አታምነኝም? እናቴንም አምናታለሁ። እሺ ግን እሺ እባክሽ የኛ ማን? ይሄ ደግሞ የትኛው ያዞ እንባ ነው? ወይስ ካዞ በላይ አስመሳይ አልቃሻ ነሽ? እኔን ለምን ቀረብሽ? ገንዘብ ያለ ይመስሎሽ? ምን ነው አምላኬ፣ ምን አደረኩ? እንዲህ ከሰው በታች ታደርገኛለህ? እንዲህ ክብሬን ደጋግመህ ትጥልብኛለህ? የቤተሰብ ውርስ ጠባቂ ነው ብለሽ ነው? ወይስ ወንዶችን ቀርቦ መራቅ የሴትነት ባህሪሽ ሆኖ ነው? እባክህ ግሩሜ ለምን ልቤ የተሰበረ ሰው ነኝ። ደጋግማ አትስበረኝ። ልብሽ እንዲጠገን የልብ ቀዶ ጥገና ባለሙያ እንጂ እኔ አላስፈልግሽም። እኔ አንተ ልቤ እንድጠግኑ አላስገድድም፣ ግን ቢያንስ ደጋግመህ እየሰበርክ አትጉዳኝ። አንቺ በዚያ አያይዝሽ ዝም ካልኩሽ
ልቤን የሰበርከው አንተ ነህ ትይኛለሽ። ተረዳኝ ብዬ ማቀርብልኝ ማስተባበያ ቃል የለኝም። አታስቢ፣ ምንም ብትይኝ ራሱን ያልረዳሽም። ግሩም ይወዳል። ፈጣሪ ምስክሬ ነው፣ ከልቤ ነው ማፈቅር። እውነት የዲቃላሽ አባት እንዳይደብረው ዝም በይ። እኔ ከሰው ጋር መጣላት አልፈልግም። እንደዚህ አይነት ንግግር ባንተ አያምርም ግሩም። መሀን ነኝ ብሎ ማርገዝ ደግሞ ባንቺ አያምርም። የልብ ሌባ ነሽ አንቺ። እርግዝናሽን ልትመረመሪ ይገባል። ተመርምሬያለሁ። እና ውጤቱ ምንድነው? የሰው ሳይሆን የእባብ ሽል አለብሻል። በሚገባኝ ቋንቋ ንገሪኝ። የሚገባውማ ሰው ነው። እርጉዝ ነሽ ወይስ አይደለሽም ከተባለ ነኝ። እንግዲያውስ ከልጄ ጋር ያለሽ ዝምድና እዚህ ጋር ያበቃል። ከግሩም ጋር ነው። ገና በወድሽ ያለው ዲቃላ አባትነቱ የማን እንደሆነ ገና አለየም። ምን አይነት ማስረባ ሰው ነህ? ያደረግከውን ነገር ጠንቅቀህ ታውቃለህ። ደግሞ ዲኤንኤ ያሰርቼ የምትመጻደቅበት ክብርን ካልወሰድኩ ብህሪ አይደለሁም። ተይ ገና እዛ ጋር አንደርስም። ይኸውልሽ ከሆነም ገንዘብ ተቆራጭ እያደረኩኝ ቤት ተከራይቼ አስቀምጥሻለሁ። መቼም ሰው ነኝና ለእርጉዝ እራራለሁ። ግን ከልጄ ጋር መቼም ቢሆን እንደማትገናኝ ልትምይልኝ ይገባል። ቆሻሻ ግሩሜ፣ ሁሉንም እውነት እነግርሃለሁ ከአንድ እውነት ውጭ። አትልፊ። እውነት ብትናገሪም ባትናገሪም የሚያምንሽ ስለሌለ ብዙ ባትለፊ ጥሩ ነው። አንተ ብታምነኝም ባታምነኝም ለእኔ ረፍት ስለሚሰማኝ እነግርሃለሁ። ከጠቀመሽ ምን አገባኝ? እዚህ ቤት ስመጣ ብዙ መልካምና መጥፎ ነገር ገጥመውኛል። መልካሙ አንተ ማግኘቴ ሲሆን መጥፎ ደግሞ የእናቴ መታመም ነበር። ታውቃለህ፣ ያረገዝኩት ጥቃት ደርሶብኝ ነው። ተደፍሬ ነው። ምን እያልሽኝ ነው? መደፈሬ ከእናቴ ህመም ጋር ገጠመብኝና የኔ ሕክምና ላይ ሳይሆን የእናቴ ሕክምና ላይ አተኮርኩኝ። መደፈሪ ላይ ጥርጣሬ ስለነበረብኝ አረግዛለሁ የሚል ግምት አልነበረብኝ። ግን እውነትም ተደፍሬ ነበር። ቆይ ህግ የለም? ልከሰው ፈልጌ ነበር፣ ግን ደግሞ የእናቴ መታመም ሰማና በገንዘብ ተደራደረኝ። እኔም የእናቴን ነፍስ በክብር የለወጥኩት። እንዴት ነሽ እሽዬ? እንዴት አምሽሽ አርጊ? አምጪ እኔ ልክተፍልሽ። እንዴ እኔ ምን እሰራለሁ? አንቺ እኮ ነፍሰ ጡር ነሽ፣ ብዙ እንክብካቤ ያስፈልግሻል። በዚህ ላይ ደግሞ የሽንኩርት ማፍጭኑ እስከሚሰራው እስኪገዛ ድረስ እኔ እየከተፍኩ ፍርጅ አስቀምጥልሻለሁ። ኧረ ሀረግዬ ይሄ ትሪትመንት እየበዛ ነው። እንዴ እኔ እኮ ሴት ልጅ ነኝ። እኔ የሆነ ነገር ሲሸተኝ ነበር በጣም የሚያመኝ። ቢሆንም የኔ እርግዝና ገና ነው። አይ ለደላላው ነግረውና ነገ የምታግዝሽ ሰው እንዲፈልግልሽ አደርጋለሁ። ኧረ ሀረግዬ በቃ አምጪ።
አባቴ ምነው ንፋስ ላይ? ንፋስ መቀበል ፈልጌ ነው። ታዲያ ብቻህን? ብቻዬን መሆን ፈልጋለሁ። የኔ ልጅ ምንድነው ቆይ እንደዚህ በድንገት መተከዝ? ቆይ ስላረገዘች ነው? አስበው እስኪ ድንገት መሀነች የተባለች ሴት አረገዘች ሲባል እንደውም እኮ በጣም ነው ደስ ሊል የሚገባው። እኔ አባት መሆን አልፈልግም። የኔ ልጅ አይምሰል። ልጅ እኮ የራሱን በረከት ነው ይዞ የሚመጣው። አውቃለሁ እንደምትጠይኝ፣ ግን አንድ ነገር ላስቸግርሽ። ምንም ነገር መቸገር አልፈልግም። ምንም ቢሆን ልጅሽ ልጄ ነው። ቆሻሻ ነኝ። በልጁ ላይ ምንም አይነት ውሳኔ መወሰን ትችያለሽ። ፈቃደኛ ነኝ። ግን ግሩሜ ሲያየን የምንስማማ እንምሰል። ካንተ ጋር ማስመስለው ምንም አይነት ነገር የለም። ግድ የለሽ። ለግሩሜ ስንል ትንሽ ቀንም ቢሆን እንስማማ። በቃ ይቅርብኝ። እሺ አሁን ውጣልን። እሺ ስላልሽኝ በጣም ደስ ብሎኛል። ምንድነው? የእጅ ሰዓት አልፈልግም። የልጅሽን ሁኔታና የልብ ምትሽን በሙሉ ይቆጣጠርልሻል። እሺ ፈልግ። እንኳን ወደ ወጥመዱ ዓለም በሰላም መጣሽ። ተጠንቀቂ። ይሄ ተቀጣጣይ ቦምብ ነው። ከእጄ ላይ አወልቃለሁ ብትይ ክንድሽን ሁሉ ልታጭ ትችያለሽ። ምንድነው የምፈልገው? በጣም ቀላል። ከሌላ ሰው እንዳረገዝሽና ያንን ሰው ማግባት እንደምትፈልጊ ለግሩሜና ለሐረግ መናገር ብቻ። አላረገውም። ምርጫው አንቺ ነው። ይኸውልሽ ልጅሽ እያደረግሽ ያለሽው ይሄ የተለየ እንክብካቤ አቁም። እንደ ሰባዊ ሰው እስካሁን ያደረግሽው ነገር በቂ ነው። ቆይ ለምን? የተሸከመችው እኮ የልጃችንን ልጅ ነው። ስለዚህ ደግሞ የተለየ እንክብካቤ ያስፈልጋታል። ያረገዘችው ከሌላ ሰው እንደሆነና እሱንም ልታገባው እንደሆነ በስልክ ስታወራ ሰምቻለሁ። ቆይ ግን ለምንድን ነው በዚህ ልክ ክፉ ክፉ የምታስበው? ካላመንሽ ለምን እንዳወቀው ሰው ሆነሽ አትጠይቂያትም? በጣም ነው የማዝነው። ክፉ ሰው ሆነሃል። ይኸውላችሁ ቤተሰቦቼ አንድ ነገር ነገራችኋለሁ። አይዟችሁ፣ ደቂቃ አይፈጅም። የሺ ነይ። ይኸውልሽ የሺዬ፣ አንቺ ማለት ቤተሰባችን ነሽ። ትላንት ማታ ከማን ጋር ስታወሪ እንደነበረ ንገሪያቸው። ከማን ያረገሽው? አባዬ ለምን ታስጨንቃታለህ? ከኔ ነው ያረገዘችው። ስልክ ስታወራ ይዛት ከሆነ ደግሞ ሁሌ የምትቀለዱ ያጎታ ልጅ አለ። ከሱ ጋር ነው የሚሆነው። ተጨማሪ ሌላ የምንነግረን ነገር ከሌለ በቃ እኛ እንሂድ። በጨለማ በር ላይ ምን ትሰራለህ?
አትገባም ወደ ቤት? ብቻዬን መሆን ስለፈለኩ። ጠዋት ላይ ከጉድ ነው የወጣኝ። አንዲት ሴት ክብርሽን ማዳን ስለነበረብኝ ያደረኩት። አመሰግናለሁ። ለምስጋና ብዬ ምንም ያደረኩት ነገር የለም። ለእኔ ብቻ ሳይሆን እንደኔ ተደፍረው ቤት ውስጥ ለተቀመጡት ሁሉ የክብር ተሟጋች ነው። ለማስወረድ እንዳትሞክሪ። እና የጠላቴን ክፉ ዘር እንደወልድ እየጠየቅኝ ነው? ራስሽን ነው የምትጎጂው። እሱን መርጣለሁ። ቤዝ ጽንሱን የሚያስወርድልኝ ይሁን እንጂ ምንም አይነት መድኃኒት ይሁን ሆስፒታል ህጉ አይፈቅድም ብለው ማጉላላታቸው ሳይሆን ጭራሽ ምክር ብቻ ነው የሚሰጡት። እኔ በቃ አልፈልግም። ቤዝ ሁሉን ነገር ማማክርሽ ገመና ከታች ጓደኛዬ ስለሆንሽ ነው። አውቃለሁ። በቃ ስገዢ በሬ አካባቢ ነይና ደውይልኝ፣ መጥቼ እቀበልሻለሁ። አንተ በዚህ ምሽት ምን ትሰራለህ? ና እንግባ ወደ ቤት። እኔ አሁን አልገባም። ግሩም ራስን ለምን ታጨናንቃለህ? በቃ የሺ ያረገዘችው ካንተ እንዳልሆነ አውቃለሁ። በቃ ህይወት እንደዚህ ናት። አባዬ ይሄ አንተ የሚመለከት አይደለም። እሺ ተናደነው ብዬ ልለፋው። አሁን አንግባ። አልገባም አልኩህ እኮ። እንግዲያውስ እኔም አንተን ሳልይዝ አልገባም። የክፉ ሰው ሽንት በውስጥ ያለ እንደሷ አትበይ ቤዝ። ተነጋግረን የጨረስነውን ጉዳይ ወደ ኋላ አዝመልሽኝ። ያረገዝኩት ልጅ አይደለም፣ ያረገዝኩት ቂም ነው። የክፉ ሰው ዘር ከሞልድ ለህይወትሽ ያሰጋኛል ያልሽው መድኃኒት ወስጄ በሞት ይሻለኛል። እጄ ላይ ያለውን ፈንጅ ከፈለገ ያፈንደው። በቃ አሁን ስራ ላይ ነኝ፣ እደውልልሻለሁ።